አሁን ብዙ ሰዎች ማለት ነው እየተሸወዱ ነው። ገባችሁ አይደል? እየተሸወዱ ነው። በጣም እየተኙ ነው ማለት ነው። ገባችሁ አይደል? በጣም እንቅልፍ ውስጥ ናቸው። ይሄ ነገር ደግሞ መሰላችሁ ካስተዋላችሁ ማለት ነው የዛሬ 4 ዓመት 5 ዓመት እንደዚህ አይነት ነገር የለም። ለምን? አሁን ሶሻል ሚዲያ ከመጣ በኋላ ነው ሁሉም ሰው የተቀየረው፣ ሁሉም ነገር የተቀየረው ማለት ነው። ለምን? አሁን ከዚህ 4 5 ዓመት የዛሬ ማለት ነው ሁሉም ሰው በሰላም ነው የሚኖረው። በቃ ደስተኛ ነው ሁሉም ሰው እንዳሁኑም በቃ ሁሉም ነገር ክፉ አልሆነም። ሁለቴን ነው የምላችሁ ነው። ምን መሰላችሁ? አሁን ዲስትራክሽን በዝቷል። በየሰፈሩ፣ በየሀገሩ፣ በየትምህርት ቤት በቃ ሁሉም ነገር ዲስትራክሽን አለው። ከዛም ምንድን ነው አንድ ሰው አሁን ስትጫወቱ ሆነ ስታወሩ ከአንድ ሰው ጋር ማለት ነው ብዙም ትኩረት አይሰጥም። ገባችሁ አይደል? በቃ ዝም ብላችሁ አስተውሉት። ትኩረት አይሰጥም። ትኩረቱ እዚህ አይደለም ወይ የሆነ እንትና የሆነ ሶሻል ሚዲያ ወይ ደግሞ የሆነ ቻት ወይ በቃ የሆነ ነገር ላይ ነው ያለው ማለት ነው ሀሳቡና በቃ ሰው የለም። እውነቴን ነው የምላችሁ፣ ሰው እንዳለ ተኝቷል ነው የምላችሁ። እና በዚህ ዘመን ደግሞ በጣም ጠቃሚ ነገር እና አስፈላጊ ነገር ትኩረት ነው። እኛ ፎከስ ማድረግ ስንቻል እኛን የምጠቅም ነገር ላይ ትኩረታችን ፎከሳችን እንትና ማድረግ ስንቻል ነው ነገር የሚቀይረው። ግን ሰው እንደዚህ እያደረገ አይደለም። ገባችኋል? ቲክቶክ የሚባል ፕላትፎርም ምንድነው ጭንቅላታችን እንዳለ በጣም እንትን አድርጓልና ሾርት ሚሞሪ አድርጓልና በጣም ትኩረት የለንም። ይሄ ደግሞ ከፈጣሪያችን ከሁሉም ነገር አስርቆናል። የሶሻል ሚዲያ ፓወር ደግሞ ስነግራችሁ ሁላችሁም እንደምታውቁት ነው። አሁን መጠቀም የምችል ሰው ማለት ነው በዚህ ዘመን በጣም ብዙ ነገር ይጠቀማል፣ ብዙ ነገር ይተፋል። ምን መሰላችሁ? ዩቱብ የሚባል ፕላትፎርም አለ፣ ቲክቶክ የሚባል ፕላትፎርም አለ። ይሄ እኔ አልነግራችሁም፣ ታውቁታላችሁ። አሁን ኢትዮጵያ ውስጥ ሆነ ውጭ ሀገር ይከፍላል ቲክቶክ እና ዩቱብ ደግሞ የታወቀ ነው፣ እሱም ይከፍላል ኢትዮጵያ ውስጥም ሌሎቹም ማለት ነው። እና አሁን የሰው አቴንሽን ነው እየተፈለገ ያለው ማለት ነው። በዚህ ዘመን እየተፈለገ ያለው በጣም እየተፈለገ ያለው የሰው አቴንሽን ነው። ለምን? አሁን ዩቱብ ነው ማለት ነው። ለምንድን ነው በቪው የምከፍለው? ለምንድን ነው በቪው የምከፍለው? የሰው ትኩረትና የሰው እይታ ፈልጎ ነው እንጂ ሌላ አይደለም። ገባችኋል? ስለዚህ የሰው ትኩረት ምን አይነት ዋጋ እንዳለ ከዚህ ነገር መረዳት ትችላላችሁና አሁን እሺ እሱ ተውንትና ስለ ሶሻል ሚዲያ ፓወር ልንገራችሁ። አሁን ስፒድ ሰሞኑ ማለት ነው ኢትዮጵያ መጥቶ ነበር አለ። አሁን ይሄ ልጅ በ20 ዓመት ነው ዘንድሮ ማለት ነው። በ20 ዓመቱ ነው እንደዚህ አይነት ነገር የምሰራውና ዩቱብ ላይ በ10 አይደለም 48 ሚሊዮን ሰብስክራይብ አለ፣ ብዙ ተከታይ አለ። ስለዚህ ወደዚህ ሀገር ስመጣ ደግሞ በጣም ብዙ ሰው እንትና ብሎ ነበረ። ሁላችሁም እንደምታውቁት ላይቭ ላይ እንኳን ወደ 3000 ምናምን አካባቢ ነው እያየ የነበረው ነው። ይሄ ልጅ ከየት ብሔር እንደመጣ ምን አይነት ሰው እንደሆነ በቃ ማንነቱ ነው አንስከር አንተ በዚህ ዘመን ሶሻል ሚዲያ ላይ ኢንፍሉዌንስ ማድረግ ከቻልክ ኢንፍሉዌንሰር ከሆንክ ነው አንስ ግድ አይሰጥም ማለት ነው። አንተ ማን እንደሆንክ ማንነት ላይ ምንም ትኩረት እንትን አያደርግም ሰውና ብቻ እናንተም በዚህ ፕላትፎርም ሆነ ሌሎች ሶሻል ሚዲያ ላይ ጠንክራችሁ ብትሰሩ በጣም ሀይ እንትና ታገኙታላችሁ ማለት ነው ጋይስ፣ ፕሮፊት ታገኙታላችሁ። ለምን ሰው ልጅ በዚህ
ዘመን በዚህ ሞደርን ዘመን ማለት ነው። ለፎሎወርሱና ለእንትና ለብር ለምንድን ነው ሪስፔክት እየሰጣለው እንጂ አንተ ማን ምንድነው የምታውቀው ከየት ነው መጣ ማንም ብሎ አይጠይቃችሁም። እናንተ ብቻ ጠንክራችሁ መስራት ነው። እና ሶሻል ሚዲያ በዚህ ዘመን ከምታስቡት በላይ ፓወር አለ። እውነቴን ነው የምላችሁ፣ ከምታስቡት በላይ ሀይ ፓወር አለ። ስለዚህ ሶሻል ሚዲያ መስራት ጎን ለጎን መስራት መሞከር ያስፈልጋል። ዝም ብሎ መቀመጥ እውቀት አለኝ ብሎ መቀመጥም ትክክል አይደለም። እና ጋይሶቼ እወዳችኋለሁ። ደግሞ አዲስ አይዲያ አዲስ ሀሳብ ሲኖረኝ እንደዚህ ወጥቼ አወራችኋለሁ ማለት ነው። ለዚህ ቤተሰብ ደግሞ ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ። ቻናሉን ብዙ ነገሮች እናወራለን፣ ብዙ ነገሮች እንሰራለን። ወደፊት ፈጣሪ ካለ ጊዜም አለን ማለት ነው። ብዙ ነገር ለመለወጥ ብዙ ጊዜ አለንና ወዳችኋለሁ። መቻችሁ። እስከ መጨረሻ ቪዲዮ ስለተመለከታችሁ በጣም የሚያመሰግነው እና ጋይሶቼ ፒሳት መቻችሁ።